ሰላም ጋይስ ዋትስ አፕ እንዴት ናችሁ? ላስት ታይም የሰራሁላችሁ ቭሎግ ስለተመቻችሁ ዛሬም ሌላ ቭሎግ ልሰራላችሁ ነው። ዛሬ የማገኘው አሌክስ ቱብ ነው። ሂዝ ዋን ኦፍ ዘ ቢገስት ዩቲዩበርስ እኛ ሀገር ውስጥ እና አም ገና ሚት አፕ ዊዝ ሂም ኢንቫይት አድርጎኛል ከሱ ጋር ቪዲዮ እንድሰራ። እኔም ደግሞ ለምን ቭሎግ አላረግም ብዬ አም ቭሎጊንግ አይ ጋት ላይክ ሰም ኢኩዊፕመንት ከኔ ጋር ላፕቶፕ ኪቦርድ ኤንድ ስታፍ ይዣለሁ። ከታይም ካለን የሆነ የተወሰነ ቪዲዮ ከኔ ጋር ይሰራል ብዬ ስላሰብኩኝ ሶ እንግዲህ ወደ አሁን እየሄድኩ ነው ላገኘው። አም አክቹዋሊ ቬሪ ሌት 1 አወር አርፍጃለሁ። ያው ሴት ስለሆንኩ ይረዳኛል ብዬ አስባለሁ። እና ደግሞ መንገድ አይደለም እናንተ እንዴት ነው እንደዚህ መንገድ የሚዘጋጋው ግን ምን እሸት። ኤኒዌይስ ሶ ዩ ጋይስ አብራችሁን መቆየት እንዳትረሱ። አብረን ኤክስፒሪየንስ የምናደርገውን እናያለን። this is my first time meeting Alex so እንግዲህ አብራችሁን ቆዩ። ላይክ ሰብስክራይብ ኤንድ ሼር ሀሳባችሁን ኮሜንት ውስጥ መጻፍ እንዳትረሱ። እሺ ጋይስ ደርሻለሁ ማለት ነው። በጣም አርፋጅ ሰው ነኝ እና የሚያስገባኝ እኔ ማሰም ሰው እንዳለ ዛሬ ገና ነው የተረዳሁት። በጣም ጋይስ ሩቅ ነው ሰፈሩ። in my defense ሩቅ ነው ሰፈሩ እና ብቻ ግን መተናል። ያው እንግዲህ oh my god his setup is crazy YouTube plug god damn guys ጋይስ እንግዲህ ይሄን እያየን እንጽናናለን ማለት ነው። one day እያለ ነው። አው the second ይላል። እስኪ ጋይስ ያው ምጥነች ብሏል። ይሄም የለንም እኛ ሶ we can't pick and choose። ታብድረኛለህ ቤቴ ላርገው። የጂቲ ካራክተር አለ አለ። ኢንዶሚ በጣም ትወዳለህ ወይስ ስፖንሰር ናቸው? እኔ እወዳለሁ። እነሱም ባለፈው ላኩልኝ በቃ ሁሉም ዩቲዩበር ነው እንደ ኢንዶሚ የሚወደው። so this is where the magic happens ማለት ነው። ላይቲንጎች diffused lights አሉ። የላይኛው ከጀርባ ሌላ warm light አለ። የኔን ሴትአፕ ሳሳየው ደግሞ ይሄ ነው። ሶ አሁን የአሊቱብ ሪአክሽን ቪዲዮ ልንሰራ ነው እና ቢሃይንድ ዘ ሲንስ ይላችኋል። እንደዚህ ነው ሞኒተር የምናደርግበት። ካሜራውም አለ፣ ሌላ ምስል ክሌም አለ። this is how the pros do it። እንግዲህ ጋይስ እንግዲህ I'm taking notes። የሆነ ቀን ክላስ ሰጣችኋለሁ how to become a YouTuber። ፕሮዲኛው ምን አንቺ ብትይ ባንቺ ማለት you're a pro YouTuber። I try to be pro። Ali is very humble guys። ገና ነው ኤኒዌይስ አሁን የሱን ልንሰራ ነው። በጣም አርፍጄ ስለመጣሁኝ እኔ we don't want to waste time። ከዛ ደግሞ የኔ ቀዶቼን ደግሞ እናካሄዳለን ማለት ነው። we gonna make him try some new games so we gonna see። እና ደግሞ ጋይስ ሪአክሽን ላይ ጎበዛለሁ። when you see the video don't judge me። ሶ ጋይሶች አሁን የአሌክስን ቪዲዮ ቀርጸን ጨረስን እና አሁን ላፕቶፑን ምናምን ላስነሳውና የኔን ያሰብኩትን ጌም ላጫውተው ነው አሌክስን። ይኸውላችሁ ጌም ያለቻችሁ ቪዲዮ ጌም ነው። እሺ ሌላ ነገር እንዳታስቡ። ለበዓል ጌዝ ብቻ ያለው። ሶ አሌክስ እስከዛሬ ተጫውተህ የምታውቀው ጌም ምን ኤክስፒሪየንስ አለ? ፊፋ ተጫውቻለሁ። ፐብጂ የሆነ ጊዜ በፔስ ሞክሬው ነበረ። ከዛ ውጪ ስናይፐር ላይት ነው። ጋይስ አይገርማችሁም? ግን የጂቲ ካራክተር እዚህ ጋር ያለ እስካሁን በዛው ለምን እንዳልኩ ታውቂያለሽ? እዛ ጋር የሁለቱም ታላቅ ወንድሜም ታናሽ ወንድሜም በጣም በቃ አዲክተር ናቸው። ስቲል የታላቅ ወንድሜ መጥሪያው ይሄ ነው። እስካሁን ጂቲ ተጫውቻለሁ፣ አውቀዋለሁ። ግን እንደነሱ እንደዚህ ረጅም ሰዓት አልጮኩም። ሞርታል ኮምፓክት ምናምን ተጫውቻለሁ፣ ሞክሬያለሁ ነው። ግን በጣም ረጅም ሰዓት የማጠፋው ፊፋ ላይ ነው። ፊፋ አንተን ገብቼ ነበር ባይዘውኝ ምናልባት ሲወራ ከሰማሽ ዲቪዥን ሳይሆን አልቲሜት የሚባል ጌም አለ። ኦንላይን ከሆኑ ሰዎች ጋር ነው የምትጫወቺው ምናምን ነገር። ዲቪዥን ከ10 ነው የሚጀምረው። 10 እያሸነፍሽ በጣም በመጣሽ ቁጥር 9 8 እየሆነ ይመጣል። ፍላግ አለች እንትን አለች ረጅም መስመር አለች እና ስታሸነፊ ነው እንደዚህ እያልሽ ነው ስትሸነፊ ወደ ላይ ያደርግሻል። አንደኛ አልፌ ላይ ገብቼ ነበር። የፊፋ ፕሮ ማለት ነው አሌክስ። አሁን ትቻለሁ። በጣም ትንሽ ነው እንጂ በጣም ጎበዝ ነበርኩኝ። ስፔሻሊ ዱባይ ነበርኩ ሰዓት ኢንተርኔት የነበረኝ 400 ሜጋባይት ፐር ሰከንድ ነው። ላግ የሚባል ነገር የለም። ስለ እውነት ከመረኝ ነው። ምቾት ለምዳ አሁን በ50 አይከብድም። ትቻለህ። ለዚህ ነው የተኩት። እዚህ ስመጣ በቃ ስልሽ በጣም ነው የሚያስነቅለው። በላግ የተነሳ ደግሞ ስትሸነፊ ማየት ማለት እንዴ እኔ ቢጫውን አላያትም
ዌልካም ቱ አወር ላይፍ ምን ማድረግ ይቻላል? እኛ ላይክ ካላረገ ራሱ ማለት ነው ጌም አይመስጠንም። አዲስ ፖይንት 8 እንትኑ ምንድነው የሚባለው ፒንጉ 8 እኔ ፎቶ ሳይሻል ለምን 10 በጣም በስቶ ተብሎ ማለት ነው። እኛ እኮ ተበድለናል። ግን ኢንተርኔት ኢትዮጵያ ውስጥ አይስወር አፕግሬድ መደረግ አለበት። አፕሎድ ማድረገው ሰዓት ቪዲዮ አፕሎድ ማድረጊያ ሰዓቴ ሊደርስ 20 ደቂቃ ሲቀረው ምናምን ጩሪን ብላ በ5 ደቂቃ ትገባለች። ያ ምቾት ህይወት እንግዲህ አሁን እዚህ ዝቅ የሆነብኝ እሱ አይደል እንዴ? ብቻ እስኪ ይሁን ለበጎ ነው። ሶ ጋይስ እኔ ያሰብኩት ማለት ነው እነሻም ምናምን አርፒ ላይ እንዳሉ አይቻቸዋለሁ። ሶ አም ቲንኪንግ አርፒ ላይ ላስገባውና በእኔ ካራክተር ከዛ እሱ ሊጅን ምናምን ውስጥ ድሮፕ አድርጌው ያዋራቸው ነው ሀሳቤ። ያሰብኩት ልታገረጣኝ ነው እቺ ልጅ በቃ ያው ነው የጂቲኤ ግን ጋይስ ሰሬ ብለን እየፈለግን ነው ካራክተሩ እሱን እንዳለ የምናስደነግጣቸው። በቃ የወንድ ድምጽ ሲሰሙ ምን አይነት አንኖይን እንደሚሆን ጋይስ ኤፒሲ ደጋግየዋለሁ የእሷን እንሰጥኳለን። አሁን በቃ ጋይስ let me do my setup and I'll be back። ሊሊ ነኝ አይሰማም ድምጼ ጄስ በእናትህ እስኪ መኪና አውጣልኝ። እኔ እኮ መኪናዬ በቃ አስጠላኝ። እሺ አሁን የመኪናውን ቁልፍ ስጠኝ። ስለዚህ ምንድን ነው የሚለው? ተበላ አሌክስ እንትን ከማለቴ በፊት አንዳንድ ጥያቄ ልጠይቅህ? እሺ አሁን ሲሪየስ በጠረጴዛ ዙሪያ እሺ ጉዳዩ ሲሪየስ እሺ አያቸው ባክግራውንድ ቀየር አደረኩኝ ማለት ነው። እሱ አስተላልፍ እንግዲህ አሌክስ ነኝ መጥቻለሁ ጋይስ ራስታፋሪያንስ አሌክስ አንተ ዩቲዩብ ከጀመርክ ስንት ዓመት ሆነ? ወይ ቆየሁ በጣም እውነት ቆየሁ ስልሽ እንደዚህ ሰራይ ሙሉ ታይም አድርጌ መስራት ከጀመርኩ ላይ 6 ዓመት። ኦኬ 6 ዓመት ስንት ዩቲዩብ አካውንት አሳደጋል? ብዙ ታይም ከዘዘጉኝ ጭምር ከሆነ በጣም ብዙ ነው። ስንት ይሆናል? ማለት ብዙ ነው ላይክ ከ10 ነው ይበልጣል። ዋው ከተዘጉኝ ጭምር ከሆነ ስልሽ አክቲቭ ሆኖ ብር እየሰሩ ነው አምጥኛ ብር ማይሰሩ አሉ ብዙ ከነሱ እጪ እነሱ ሲክሬት ስለሆነ አለ። እሺ እንትንስ አሁን ላይክ ዩቲዩብ ለሚጀምሩ ሰዎች ምን ምክር አለ? ከፍላችሁ ተመራችሁ ላይክ ትላልቅ ነገር አድርጋችሁ አይደለም የምትጀምሩት። ኢዝ ፍሪ እና ባላችሁ ነገር መጀመር ትችላላችሁ። ከዛ በሚያመጣው ኢንካም እያሳደግሽ እቃ ታሟላላችሁ። ከዛ በጣም ትልቅ ደረጃ የምፈልጉትን አይነት ዩቲዩበር መሆን ትችላላችሁ። whatever ስትሪመር የሚሆን እና ማይቻል ነገር የለም። ይቻላልን እያረጋችሁ ጸሎት እያረጋችሁ መቀጥቀጥ ነው። እሺ ዩቲዩበር ለመሆን ልዩ የሆነ ተስጦ ያስፈልጋል ታስባለህ? አዎ ምንም አይምም እንዴት መሰለሽ ዩቲዩብ በራሱ እንትን ይፈልጋል፣ ዴዲኬሽን ይፈልጋል። ከዛ ውጪ ግን ሁሉም ሰው መሆን ይችላል። እንትን ኒሹ ይለያያል ነው እንጂ መሆን ይችላል። እና አዎ ያልኩበት ምክንያት ላይክ በረም ዴዲኬትድ ሆኖ እንትን እንዲል ነው። እንደዚህ አይነት ሰዎች ስለሚፈልግ ነው። አይ ደግሞ ብለው ሁሉም ሰው ከአንዳንድ ከመሬት ተነስቶ መሆን ስለሚችል ነው። ከዩቲዩብ እና ከቲክቶክ የትኛውን ነው አንተ ፕሪፈር የምታደርገው ፕላትፎርም? ለምን ዙሪያ መኒ እርን ለማድረግ አድ ለመስራት? መኒ እርን ለማድረግ ኢዚ ዌይ ቲክቶክ ነው። የዩቲዩብ ትንሽ ያቆይሻል፣ ግን የረጅም ጊዜ ማስታወቂያ ለመስራት ራሳችሁን በደንብ ቢልድ አፕ ለማድረግ ምናምን ደግሞ ዩቲዩብ ኢዝ ቤስት ዋን። ምክንያቱም ዩቲዩብ ላይ ያሉ ቪዲዮዎችን ክሊፕ አድርገሽ ቲክቶክ ላይ ፖስት ማድረግ ትችላለሽ። ሰው ሁለት ባንድ ሆነ ማለት ነው። ዩቲዩብ ላይ ብዙ ቪዲዮዎች ቀርጸሽ ግን ክሊፕ የሚደረጉትን ቲክቶክ ላይ ታበጃቸውና እንደዛ ማለት ትችላለሽ እና ሞር እኔ ያው ዩቲዩበር ስለሆንኩኝ ይሁን አላውቅም ወደ ዩቲዩብ ላደላ እችላለሁ፣ ግን ስቲል እርን ለማድረግ ቲክቶክ አሪፍ ነው። እና ደግሞ የውጭ ኦዲየንስ ካለሽ ዩቲዩብ ኢዝ ፐርፌክት፣ በጣም ፐርፌክት ነው። እንትን አሁን እኛ ጋር አውቶሜሽን ምናምን ነገር ብዙ የሚሰሩ ሰው የለም እንጂ አውቶሜሽን የሚሰሩ ምናምን ነገር ከሆነ ደግሞ ስቲል ቲክቶክ ኢዝ ቤስት። ግን በአማርኛ ኮንቴንት ምናምን ከሆነ ከቲክቶክ ዩቲዩብ በረጅም ኮንቴንት ይሻላል። ግን ኢዚ ዌይ ብር ማግኘት ይፈልጉ ከሆነ ደግሞ ቲክቶክ ይሻላቸዋል። አንተ መጀመሪያ ሶሻል ሚዲያን ስትቀላቀል ከዩቲዩብ ነው የጀመርከው ወይስ ከቲክቶክ?
ከዩቲዩብ በፊት ራሱ እንትን ላይ ነበርኩኝ። ኧረ አይ ቲንክ ፌስቡክ ላይ በደንብ አክቲቭ ነበርኩ። ከዛ ዩቲዩብ ላይ ሄድን። ከቫይኑ በፊትም ሌሎች ሰራቸው ቪዲዮዎች ነበሩ። ከዛ ወደ ቫይኑ እንትን እያልኩ ዩቲዩብ ላይ እንትን አልኩኝ። ከዛ ሚውዚክሊ ምንድን ነበረ ናይኪ የምትል የሆነች አፕሊኬሽን ነበረች እንደ ቲክቶክ አይነት ብቻ አለው። አክቲቭ ነኝ ብቻ አዳዲስ ሲመጣ አሁን ሬድኖት የሚመጣ ጊዜ የመጀመሪያ ሰዎች ውስጥ ነበርኩና አዳዲስ አፕሊኬሽን እንደወጣ ነገር የመሞከር እድሌ ሰፊ ነው። ግን ከቲክቶክ እና ከዩቲዩብ ካልሽኝ ዩቲዩብ ላይ ቀድሜያለሁ። በደንብ ዩቲዩብ ላይ አክቲቭ ነበር። ምክንያቱም ፌስቡክ ትዝ ይለኛል 8ኛ ክፍል እያለ ምናምን የጀመርኩት። ዋው በጣም በቃ 8 ኦር 7 እንደውም 8 አይመስለኝም። አይ ቲንክ 7 ኦር 8 አምኖት ሹር ግን 7 ወይ 8 ወይ 6 ኖ እንደውም 8 አይመስለኝም። ከ8 በፊት ነው። ምክንያቱም ኢንተርኔት ምናምን ነገር በደቂቃ 20 ሳንቲም ኦር 30 ሳንቲም ምናምን ነበር ካልተሳሳትኩ። እንደዛ አልጠቀምሽ ነበር በየሰፈር። አሁን ነው እኮ ወይዘው እንደዚህ በጣም ነገራቶች ውድ የሚሆኑት ምናምን ነገር እንጂ ኢንተርኔት 20 ሳንቲም ነበር 5 ሳንቲም የነበረበት ነበር በደቂቃ እና ቅናሾቹ ቦታ ነው እየሮጠ ሁሉ አለ እና ኢንተርኔት የማገኝበት አክሰስ የለም። ስልክ የለኝም የዛኔ ነፋዘር ምናምን ነው ልጠቀም የምችለው። የእነሱ ደግሞ ያቺ ኢ እና ጂ የምትላለ ጂ ከሆነ 2G ነው አይ ሚን 3G ነው ግን በጣም የተመታ ኢንተርኔት ነው የሚሆነው እና ኢ ለማምጣት የሚደረገው ጥረት ከዛ በዛው ራሱ ሆኖ በኢንተርኔት ሆኖ ራሱ አራት ማዕዘን አያደርግልሽም። ምልክቱን ማምጣት ሌላ አንድ ነገር ነው። ከዛ በኋላ አራት ማዕዘን አያደርግልሽም። ብቻ እነሱን እንትን ብለን ምናምን ካለፈው በኋላ so you said like YouTube and the full job ከመያዝ በፊት you had multiple other jobs አይደል? Yeah, of course. So at what point did you decide like በቃ YouTube full time አድርጌ ልይዘው ነው ምናምን ብለህ? እንዴት ሆነ መሰለሽ ላይ አሮን ይሄን ስቶሪ አሁን ስናገር ብራዘር ራሱ ሲያዩ ይስቅ ይሆናል። መርካቶ ሰራ ነበር እና አይ ቲንክ ከዲሹ በኋላ ከዛ በፊት ሰራ ነበርና ከዲሽ እየሰራሁኝ ከዛ በኋላ ፕሌይስቴሽን በደንብ ሰራ ነበር ነገርና ፕሌይስቴሽን ጌሞች ጭን ነበረ። ኢዝናት ሌጋል አውቃለሁ እዚህ ሀገር ላይ ነው እኛ ሌጋል እያደረግን አብዛኛው ነገር የምሰራው እንጂ በካምፓኒ ደረጃ አይቻልም። በደንብ ጄል ብሬክ እያደረኩ ምን ሆነ መሰለሽ የሆነ ቀን መብራት ጠፍቷል። አያቶቼ ጋር ነበርኩኝ የዛኔ ሲስተር ወላ አራስ ነበረች እና እኛ ክላስ ነበርና እኔና እነሱ ይማሩና ታናሽ ወንድሜ ለቀቅንላት ያለነው ክፍል። ከዛ እኔም አያቶቼ ጋር ሄድኩኝና የሆነ ባክግራውንድ አለ የበፊት መግባት ማልችልበት አካውንት አለ የዘጋብኝ አካውንት አሌክስ አያው ነው አሁን ዩዘር ኔም ማለት እዛ ላይ ከብተሽ ማየት ትችላለሽ። ኋላ ጥቁር ባክግራውንድ ነው። ከዛ አልጋ አለ። ከዛ ነው ያለው እና ይታያል ሁሉም ይታያል እና ባክግራውንዱ ጨርቅ አድርጌ በሸፍኝ ነው ምናምን የሆነ ቀን መብራት ጠፍቷል። አልጋው ላይ ተኝቻለሁ። ድግም ያለ ጨለማ ነው ቤቱ ማለት ነው እና የታላቅ ወንድሜ ብር አለብኝ ወደ 10,000 ብር አይ ቲንክ 6,000 ብር ምናምን ነገር አለብኝ። እሱ መርካቶ በምሰራው ስራ አይኖ የታገኘዋለሁ ግን መርካቶ የሆነች ኦኬዥናል ሞመንቶች አሉት ላይ በደምብ ስራ የሚኖርበት ይቀዘቅዝበት ማለት ነው። እዛ ሰደው የሚቀዘቅዝበት ፓርት ነበር ታይም ነበር። በቃ ምን አባቴ ላደርግ ነው እያልኩ ግራ ገብቶኝ እስኪ ለምን ዩቲዩብን አልጀመረም ኮላብ አላደርግም ከሰው ጋር ምናምን እስኪ ሊያውና አሪፍ ከሆነ ቀጥልበታለሁ ማለት ነው። ማማን ነበር መሰለሽ እዩት አሌክስ የሚባል አንድ ቲክቶከር አለ ኦጂ ቲክቶከር በፊት ከሱ ጋር ካብሪል ኤችዲ ጋር ኢንኬስ ጄፒን ካወሹ ጄፒ ማለት ፈረንጁ ወደ አፍሪካ ጎበዝ ልጅ አለ ብቻ ምናልባት ቴክ ላይ የምታውቂው ከሆነ ከጄፒ ጋር ኢሳብሊንክ እና ደግሞ ወይኔ ስም ጠፋብኝ አንድ ልጅ አለ ላይክ ኦጂ ጌመር 100 ምናምን ሺህ ነበረው የዛኔ ነው ልጅ ላይክ ከዛሬ 5 ዓመት ምናምን በፊት 5 ዓመት 6 ዓመት በፊት 5 ዓመት ምናምን በፊት ስሙ ጠፋብኝ በእናታችሁ። አይ ነው ኮሜንት ላይ ታውቁታላችሁ ጽፉታላችሁ ስሙን እና እሱ ከኢሳ ጋር እሱን ማገኘሁት። አምስተኛ ደግሞ እንትና ካንዲ የምትባል ልጅ ነበረች። አሁን ብዙ ማረለች ቲክቶክ ላይ ምናምን አሁን አብታ ወልዳለች ብቻ ትንሽ ራቅ ብላለች ከሶሻል ሚዲያው ግን የዛኔ ነበረች። ከነሱ ከአምስቱ ጋር ኮላብ አደረኩኝና ፖስት የሚደረገው መቼ ነው? ጳጉሜ 1 እስከ 5 ሳላቋርጥ ፖስት አደረኩኝ ማለት ነው። ቪዩን አየሁት አሪፍ ነው። ከአብሪሽ ጋር ጌሚንግ ነበር የሰራ ነው። ከኢሳ ጋር ኖርማል ያለች ስጠይቀው ነው ያለ ቪዲዮ ነበረ። እነሱ ቪዲዮዎች ብዙ አልታዩም ግን ሪአክሽኑ አሳ ኦኬ አልኩኝ። አይ ዲሳይድ እስኪ ልሞክረውና ላይክ ሳምንት ልሞክረውና የሚሆን ከሆነ ሙሉ ቀሰራ አደርገዋለሁ።
አይ ቲንክ 15 ቀን መሰለኝ ቪዲዮ ቀረጽኩ ፖስት ያልኩ በሳምንት 4 ቪዲዮ መልቀቅ ጀመርኩኝ እና በ2 ወር or በ3 ወር ነበር $100 የሚሰራው 100 or $200 የሚሰራው like 2 ወር or 3 ወር እና በዛች 15 ቀናቶች ውስጥ ብቻ $1800 ይሰራል እና ላይ ከኔ ራሱ አላመንኩም ነው ማለት አርቤም አዴት እንደሆነ አላውቅም ተተኩሷል ቻናሉ ባንዴ የሚሄድ ጀመረ መጣጣ ጀመርኩ በቃ ከዛ ቀጣይ ወር ምናምን አላሳሱም ተቀራራቢ ነገር ነው ብቻ እንደዛ ሰራ ከዛ በሱ ብር በቃ ፕላን እየተደረገ ነው በቃ ነገርና እየተተዋለ ነው ከዛ ሶስተኛ ወር አሁን ዩቲዩብ የሚሰጥሽ አሁን ምሰሩን ወር ቀጣይ ወር አይደለም የሚሰጥሽ ሶ ኦንጎይንግ የቀጣይኛ ወይዛኛው ብር ሊገባ ዘይ ኦንጎይንግ ደግሞ 1500 ምናምን እኔ የዛኔ ነበረኝ አርፔም አሁን የለኝም ቱቢውስ እንዴት እንደሆነ አላውቅም የዛኔ አሪፍ ነበረኝ እንትን ምናልባት ከዛ በፊት ቴክኖሎጂ ቪዲዮዎች ስለቀቀበት ስለነበረ ይሁን ኦዲየንሱ አሪፍ ነበር 1400 or 1500 ኦንጎይንግ ሲሰራ ፒሲ ተሰረቀ አካውንት ያልተደረገ ምናምን እንደዚህ ልታይ በአንድ ቀን ሁለቱም ነው እንትን የሆነው ምናምን ከዛ በቃ ዜሮ ሆንኩ እና አካውንት ሀክ የተደረገው ሲመለስ በአንድ ቻናል አይ ሚን በአንድ ኢሜል ሁለት አካውንት ካለሽ መጠቀም ይችላል 3 4 ነው ይችላል ግን አንዱ ከተዘጋ ሌሎቹ ላይ መግባታችን ሶ ሀኩ ተመለሰ ከዛ ከተመለሰ በኋላ ግን ያንደኛውን ረስቼዋለሁ እንትን ማለት ነው እዛ ያኛው ተደለተ ያኛው ሲደለት እዚህኛው ላይ መግባታችን ነው ስልኬ ላይ ብቻ ነበር የቀረው አፕሊኬሽኑ ላይ ዋይቲ ስቱዲዮ ላይ ብቻ ነበር የቀረው ዩዘር ኔሙን ቀየርኩት አሌክስ አያረኩት ፖስት ማድረግ እችላለሁ ተምብኔል መቀየር አልችልም አሁን እንደውም እንትን ብሎታል አፕዴት ካደረጉት በኋላ ዋይቲ ስቱዲዮ ምናምን ነገር ማድረግ ይችላል ግን የዛ ሰዓት ላይ ተምብኔል በዋይቲ ስቱዲዮ መቀየር አትችይም ሬስት ትችያለሽ ታግ ትችያለሽ ሞኔታይዜሽኑን በቃ ኦን ማድረግ ነው እንጂ እንደዚህ እንትኖች ማኑዋሊ ማድረግ አትችይም በፒሲ ካሉ እነሱ ወይ በክሮም ካሉ እና ሌላ ዲቫይስ ላይ መግባት አትችልም ብገባም ዋይቲ ስቱዲዮ ያስገባኝ ያለኝ ስልክ ነው የመጨረሻ ቪዲዮ ሰራሁ አካውንት እንትን ተብሏል አዲስ አካውንት ከፍቻለሁ እና በዛ እንትን በሉኝ እና 23 አሁን በጣም ረጅም ጊዜ ስለሆነ ተሰጥቶኛል ተመልሼ አካውንት እንትን አለ ከዛ በኋላ ሳየው መርካቶ ያለው ስራ ስቲል አሪፍ ነው ይሄዳል መርካቶ ግን ይሄ የሆነች ነገር አይቻልም በሁለት ወር ውስጥ እንደዚህ አይነት ኢንካም ካለ ዋይ ኖት ፉል ታይም ማድረግበት ምክንያት እዛም ላይ ስራ አለ መርካቶ በጣም ጠዴ ስራ ነው ያለው ግን ጧት ትነሻለሽ ማታ ነው የምትገቢው ወር ነው የምታርፊው አንዳንዴ ወድም ላታርፍ ትችላለሽ ነው ይሄኛው ለራስሽ ስትይ ነው የምትነሻ ጧትና ማታ የፈለግሻት መስራት ትችላለሽ የፈለግሻት ኤዲት ፖስት ማድረግ ትችላለሽ ሰው አሁን ለምሳሌ እናንቺ ዛሬ ቪዲዮ ተቀረጸ ነገ ነው ፖስት የሚደረገው እንደዛ እንደማለት ማለት ነው ግን የዛኛው ሲሆን ቴሌግራም ላይ ቻናል ላይ ፖስት አደርጋለሁ ፌስቡክ ላይ ፖስት ይደረጋል ኢንስታ ላይ ፖስት ይደረጋል ከዛ ቡስት ማድረግ አለብኝ ቡስት ለማድረግ ካርድ የሆነ ቦታ ሄጄ ነው የምፈልገው ምናምን ከሰው ጋር እንትን ብዬ በቃ ላላገኝም እችላለሁ ካርድ በሆነ ወጪ ይገዛ ነበረ ካርድ ላይክ $20 የሚይዘውን ካርድ ከነፊው ወደ 50 ምናምን ከፍል ነበር አንዳንዴ 40 ምናምን ከፍል ነበርና ያው ሁሉ ሰክሪፋይ እንትን ነበርና ሳይቱ ላይ እነዚህ አይነት ወጪዎች የሉ እንትን አንቺ በፍላጎትሽ ካላክሽ በቃ እና ኦኬ ላይክ ለሞክረው ከሳካ ግን መርካቶ አልሄድም ብዬ ወደ ቤት ተመልሼ ነበር ሲስተም ቦታ ነበር አንድ ወር ቤት ተቀመጥኩኝ በአንድ ወሩ ካሰባኩ 5000 or 6000 ምናምን ሰብስክራይበር ገባ ሰዓት ጨረስኩኝ ላይክ ወሩ ምናምን እና ረሙ ነበር የመጨረሻ ገስቴ እንትን ብር ከመጀመሪያው በፊት ሰው ረሙ መጣ ሞኔታይዝ ጀመረ ዩቲዩብ ተጀመረ ከዛ በኋላ ሰው አሁን የምታየው አካውንት ተዘግቶ የተከፈተ ምናምን ከዛ በድጋሚ እንትን ያለው ሌላ ከ500,000 ምናምን ሊገባ ያለው እና ሞኔታይዜሽን በሆነ በሁለተኛው ቀን አካውንት ተዘግቷል እኔ አላወኩም በቃ ምን አድርጌ ነው ብዬ ሳየው ኮሜንት ላይ ስፓም እንትኖች ኮሜንት ታረጋለህ የሆነ ነገር ይላልና በዛ አካውንት ኮሜንት አላረግም ቪዲዮ ላይ ነው ሪፖርት አረኩኝ አቤኒዘር ባለ ጓደኛ አለ ምናልባት ቲክቶክ ላይ አቤኒ ኢንተቻርጎታል ስሙ እና ሂዝ ማይ ቤስት ፍሬንድ በጣም በቃ ላይክ ከጅምሩ ገና ስንከፍት እሱ ከኔ በፊት ነበረው ስለዚህ በጣም አክቲቭ ሆኖ አሪፍ ሲል ነበር እሱ ነበርና በህጎቹ አንዳንድ ህጎቹ ምክንያት ነው ወደ ቲክቶክ ላይ ሽፍት አደረገው እሱ ደግሞ እና እሱም ኢንኬዝ ካየው ታቀርቡና ደግሞ በጣም ብዙ የሚለክሽ ነገር አለ እሱ ጋር ራሱና
እሱ ልኮልኝ ምናምን እንትን ያልኩት ሪፖርቱ ያደረኩት። ከዛ እግዚአብሔር ይመስገን ተስተካከለ፣ ለቀቁልኝ። በቃ ሰላሙን መስራት ጀመረ። ኮሚቴ ጋር አንዴ ብቻ ነው የተያዘብኝ። በጣም ብዙ ጊዜ ከ18 ዓመት በላይ አድርጎብናል። ስፔሻሊ ያ እንትን የነበረበት ወር ፒፒን የነበረበት ወር ጋድ ዲድ እንደሚያናድ። በቃ ብር መስራት እንችላለን ግን እንከን ነው የምትፈለገው ከአንቺ ቪዲዮ ለማለት ነው። ምክንያቱም በጣም ብዙ ብር ነው የሚሰራው። አረቤሙ ተተኩሷል የዛኔ የነበረው። በቃ በተቻለኝ አቅም እጠነቀቃለሁ። በተቻለኝ አቅም አሪፍ ቪዲዮዎች ለማድረግ እሞክራለሁ። ሪፖርት ላይ ዳረግ እጠነቀቃለሁ ምናምን ብቻ እንደዛ እያለ ነው እዚህ እረሳለሁ። እና ብቻ ከሆነ ሰዓት በኋላ ነው በቃ እንዳልኩሽ ከነገሩ ያ ነገር ሀፕን አደረገ። ወር አየሁት፣ ቼክ አደረኩት። ሶ ኢፊዚት ኦኬ እና አርን በረን በሚያደርግ ከሆነ በቃ ፉል ታይም ወደዚህ እንደዛም ሆኖ መርካቶ ኖር ነበር። ላይክ ይሄ አካውንት እንትን ስንት መሰለሽ ላይክ ከለቅሶ በኋላ ነው ኧረ ሄድ ነበር እንዴት ነበር 100 ምናምን ሺህ ኖሮ መርካቶ ታገኙኛለሽ። ይሄ እኔ ብራግ ማላረግ ሰው ነኝ። እንዴት ተከታለኝ ምናምን ነገር ታክሲ ላይ 3ኛ ተደርቤ ሄዳለሁ ምናምን ችግር እስቲል አሁን ነው ችግር የለብኝም። እና መርካቶ በቁም ነገር ድር የት ነው ማቅላል ሰውየው አቀኛል ግን እሺ ዝም እንደማ ይሆናል እኔ መሳሰልም ይሆናል ዝም ብዬ ስራዬን ነው የምሰራው። ምክንያቱም የሆነ ዋንስ የሚመጡ ጌሞች አሉ ላይክ 3000 2000 1000 አንዳንዴ 200 300 400 ብርም ከመጣን ያልቅም መስክር ሄዳለሁ እና ማነጀበት እሱንስ እና ይሄር ነበር። ግን አይ ቲንክ ከሆነ ሰዓት በኋላ ነው ሚዲያ መርካቶ ሚዲያ ቁጥር ስለሽ አቃተኝ። ከአንድ በላይ ቻናል ማኔጅ ብታረጊ ከሆነ you have no time እውነት በጣም ከባድ ነው። ነፃነታለሽ ግን ከቤት አትወጪም። መውጣት ከፈለግሽ ቪዲዮ አትለቂም። ሶ በረ ብዙም ብር ማግኘት ከፈለግሽ ከቤት አትወጫትም። እንቅስቃሴሽ ትገጫለሽ ማለት እንደዛ ነገር ይሆናል። ግን መንቀሳቀስ ከፈለግሽ ችግር የለብኝም ችለውት ነኝ ካለሽ መጥተሽ ነው ክፍያ ኢንዲቪጁዋሊ ላይ ይናፍቅሻል ነው። ስለዚህ በደንብ ዩቲዩብ ላይ ፎከስ ታደርጊያለሽ፣ በደንብ እርም ታደርጊያለሽ ነው። ስለዚህ ላድርግ ነው ብቻ እየሞከረ ነው። ሶኪኒ ቻናል ነበር አለ እስቲ አርን ማድረግ አልጀመረም እንጂ አለ። Do you think ወደፊት የኢትዮጵያ ጌሚንግ ኮሚኒቲ ዩቲዩብ ላይ ሞር ፕሬዘንስ ይኖረው ይመስላል እንዴ? እስቲ ላለ ባይዘው እኔ አንድ ነገር ልንገርሽ። እኔ ኢትዮጵያ ውስጥ ማለት ነው እኛንን ፊታችን እየተላጨ ያለው እንጂ ፊታቸው ማይታይ ጌመር እንዳለ ታውቂያለሽ። በጣም ብዙ ብር የሚሰሩ ላይክ ፕሌይቤተን ሁሉ ያላቸው በፕሌይቤተን ደረጃ ቁም ነገር ነው ነገር። ምን አይነት ጌመር? የተለያየ ነገር ላይክ አሁን ቅድም የተጫወቱ አይነት ጌም ይጫወታሉ። ሀበሻ ግን ላይክ አማርኛ ወር ወይዘው በቃ ይሄ ነው ኪው አማርኛው ነው ማለት ነው። I don't know how ክሊፕ አድርገው ፖስት ያደርጉት በጣም ይታይላቸዋል። በሺዎች ነው ይታይላቸዋል። በሺዎች ሲልሽ በመቶ ሺዎች በሚሊዮን ይታይላቸዋል ክሊፕ የሚደረጉ ቪዲዮዎች እነዛ 1 ደቂቃ ምናምን የሚሞሉት ቪዲዮዎች። ኢቭን እኔ ትዝ ይለኛል ፊፋ ክሊፕ አድርጌ ፖስት ያደረኳቸው ቪዲዮዎች ይሄ ምንድን ነው አማርኛ ብዙ ማታወሪ ከሆነ ምናምን ነገር ኢንተርናሽናል የመታየት ልጅ ሰፊ ነው የሚሆነው እና ኢንተርናሽናል ቦሽ ቁጥር ደግሞ ኢንካምሽ ብዙ ነው። አሁን ራሱ እንተናንተና ብዬ ብነግርሽ የሆኑ ቲክቶከሮች አሉ ላይክ ሪአክሽን ቪዲዮ ምናምን ነገር የሚሰሩ ምናምን ሌላም ኮንቴንት የሚሰሩ ምናምን በሾርት ፖስት እያደረጉ እንትን ያሉ ግን በቃ ፊታቸው አይታይም። ብዙ በድምጽ ላይ ይችላል ምናልባት ግን በሚሊዮን ተከታይ ያላችሁ በሺዎች ደረጃ በመቶ ሺዎች ደረጃ ያላችሁ አሉ። በመቶ ሺዎች በመቶ ሺዎች በጣም እና ምን ልልሽ ፈልጌ ነው አለ ግን በአማርኛ እንትን ጊዜ ይፈጃል በጣም ጊዜ ይፈጃል። አዎ ግን ቋንቋ ከተቀየረ እርግጠኛ ሆኜ ነው የምነግርሽ ሌላ ታሪክ ውስጥ ይገባል። ለኛ ጌሚንግ ኮሚኒቲ ሌላ ታሪክ። እነዚህ ብላችሁ አማርኛ አታውሩ እያልኩ ሳይሆን እሱ እንኳን አታውሩ ግን አይደለም። ይኸውላችሁ ዩቲዩብ ላይ እኔ ቱ ቢ ሆነስት ሀቁን ነው የምናገረው እና ዩቲዩብ ላይ ብር ከፈለግሽ ኢንተርናሽናል ቋንቋ ስሪ፣ አርቤን ድግ ያደርግ ነገር ስሪ። በቃ ይሄ ሀቁ ነው። ሶ ቀለል ያለ ኤግዛምፕል ልስጥሽ። ቱቶሪያል ማየት ፈልገሽ ቱቶሪያል ያለው በህንደኛ ነው እንበል። ህንደኛ አይገባሽም። ሶ ሁለት ኦፕሽን ያለሽ፣ አንደኛው በእንግሊዘኛ ሰርች ታደርጊያለሽ፣ ሁለተኛው ደግሞ ወይ ሰርክል እያደረገ ወይ አቅጣጫ እያደረገ ሚል ከሆነ በዛው ታይዋለሽ ነው። የእነሱም ቋንቋ እነሱም ዋነኛ ቪዲዮ ማየት ሲፈልጉ እንደዛ ነው የሚሆነው። ስለዚህ
ሊያመጣጥንና ባላንስ ሊያደርግ የሚችለው እንግሊዘኛው ነው። እንግሊዘኛው ከቻልሽ እሰየው፣ ካልሆነ ድምፅ አታውጭ። ለምን ይመስልሻል? አሁን የነ ቻርሊ ቻፕሊ ምናምን እንደዚህ የነ ቶም ኤንድ ጄሪ ራሱ ቢሆን እሺ ወይኔ በላ በቃ ላይክ ሲምፕል ነገር ነው፣ ግን እንትን አይመስልም። ላይክ ቀላሉ ነገር ይከብድብናል። ደስ የሚለው ደግሞ አሁን የእናንተ ጀነሬሽን ማለት ነው። ስለዚህ በጣም ተቆልዶኛል እንደዚህ እያልኩ ያለው፣ ግን የእናንተ ጀነሬሽን ደስ የሚለው እንግሊዝኛ ላይ አሪፍ ናችሁ። ጌሚንግ ኮሚኒቲ አብዛኛው ሳያቸው ኮሚኒኬት የምታደርጉበት በጣም ደስ ይላል። ትግባባላችሁ ኢዚ ዌይ። ሶ ቋንቋ ትንሽዬ ዞር ቢል አስበሽዋል? Yes, በጣም አሪፍ አይዲያ ነው። ከምቦላኔ was is ኖርማል ነገር ነው። የዛን እንትን የሚል አይደለም እንዴ። አንድ የሆኑ ልጆች አሉ ወንድማማቾች መንታ የውጭ አፍሪካ ውስጥ ነው ያሉት፣ ግን ፊፋ ነው የሚጫወቱት። ሶ ጌም የሚጫወቱት እንዴት ነው መሰለሽ? የሆነ ሰው ከሁለት አንዳቸው ካገባ ወር የሆነ ነገር ካደረገ ካገባ ከሆነ እንደዚህ ይሄ ልብስ ማሳጅ አለ አይደለ? ሰውነታጅ ምናልባት መስራዎች ቋንቋ ያወሩ እነሱ ግን ይታይላቸዋል። እዚህ ማድረግ እንችላለን፣ ግን ነገርየው አይ ቲንክ እንደዚህ ኤክስፕሌን ያደርግ ስለሌለ እና የማይሞክረው ይሄ ያለ ቋንቋ እስክለምድ ምናምን እኔም አሁን ቋንቋ እስክለምድ ብዬ ብዙ የምስታቸው ትኖች ነበሩ። ምናልባት አሁን ይሄ ቪዲዮ ሲለቀቅ ራሱ ሌላ አይነት እንትን እየሰራ ይሆናል። አለኝ በእግዚአብሔር ሪያክት እያደረገ ነገር ጀምሯል። እንትን ሌላቸው ይሄኔ ፖስት ይደረግ ይሄኔም ተደርጓል ብቻ። So do you like ስትመጣ አሁን ፊፋ ምናምን ብቻ ነው የምትጫወተው ወይስ do you plan on playing other games? የሆነ ጊዜ ትዝ ካለሽ ላይክ ላንቺም ካሜራ ላይ ከካሜራዎች ከሊዲ ጋር የሆነ ጊዜ ገኝተን አውርተን ነበር እና በጣም ብዙ አይዲያዎች ውጪ ላይ እያየኋቸው ያሉት በግሩፕ የሚሰሩ ምናምን ነገር ጌሞች ኢቨን ፊፋው ራሱ ሶሎ ነው እየተጫወትን ያለ ነው። እውነት ልቆና ማራ ከሆነ ላይ በግሩፕ ሆኖ የሆነ ነገር ብቻ በግልሽም ሆነች ምናምን ብቻ ሌሎች ብዙ አሉ። እኔ እንትና ላይ በጣም አድንቅለት ፓርት አለ። ካፒቴን አንድ ጌም አይደለም የሚጫወተው፣ በጣም የሚመስጥ አይነት ነገር አጫውት ነው የሚጫወተው። ያለው ጌሚንግ ኮሚኒቲ ሌላ ትልቅ ይገባ ነው ምናምን ነገርና አይዊሽ እንደዛ ቢሆን፣ ግን እነዚህም ወይ ኤዲተር ቶሎ የሚያደርስልኝ ስለሽ ኤዲት የሚያደርግልኝ ሳይሆን በጣም በፍጥነት ቶሎ የሚያደርስልኝ ሰው ካገኘው፣ ሁለተኛውን ቻናል ደግሞ አይ ቲንክ ካሜራማን ኦንሊጌት ኤዲት ትንሽ ቀረዋል። እሱም ኤዲቲንግ አሪፍ ከሆነልኝ ዋይኖት ላይክ አንድ ቀን ምናምን ነገር ለሱ ሰጥቶ ልክ እንደነ ኬሳይ ቲም አንድ ቀን ላይ ብቻ ለእንደዚህ አይነት ነገር ፖስት አደረግነው ብቻ እግዚአብሔር ያውቃል እንዲያስፈቃድ። ሰው በስተመጨረሻ ለተመልካቾች መልእክት አለ አለኛው? እሺ በመጀመሪያ በጣም አፍሬሽ ስለጋበሽ በጣም አመሰግናለሁ። ጌሚንግ ኮሚኒቲ ላይ የሚሆን ሌላ ምንሽ ላይ የሚሰሩ ሰዎች አረ ሲሪየስ ማላረግባቸው ባላችሁ ስሩ፣ ባላችሁ ስልክ ፈታ ብላችሁ ስትሪም አድርጉ። ማይክ ምናምን ወፍ በገመድ ተጠቀም፣ ገመድ ከሌለ በራሱ ተጠቀም። ባለ ነገር ስራ። ባለ ነገር ሲባል ያው ምንም ነገር ደግሞ የሌለው ሰው ሊኖር ይችላል። እሱ ነገር ለማሟላት ያው ምን የሚባል ነገር አለ መሰላችሁ? የምትፈልጉትን ስራ እስከምትሰሩ ድረስ ማትፈልጉትን ስራ ላይ ሁኑ ይባላል። እና በቃ ለምን ረዳትነት አይሆንም? ታክሲ ስራ ማለት በቃ እስክትለወጥ ነው። መላውን ስታገኝበት ኢንቨስት ታደርጋለህ፣ ወደስ ትመጣለህ። ከዛ በኋላ ደግሞ ሁሉም አሁን በአንድ ጌመር ይሁን እያልኩ አይደለም። ሁሉም ቪዲዮ እንትን የሚል እያልኩ አይደለም። ላይክ ጌሚንግ ላይ መችክ ይችላል። ነገር ግን ጌሚንግ ኤዲት ልትወድ ትችላለህ። ኤዲት ማለት ትችላለህ። ኤዲቲንግ በነፃ ነው የምትማረው ዩቲዩብ ላይ ያለልክ። ኤዲቲንግ ምናምን ነገር ደግሞ የማይመች ከሆነ ያን ሰው ማኔጅ ማድረግ ትችላለህ። ባይዘው በጣም ማኔጀር ራሱ ይፈልጋል በዚህ ሰዓት ላይ። እንደዚህ ማድረግ እንደዚህ እናድርግ እንደዚህ እሱም ማድረግ ትችላለህ። እሱም በነፃ ነው ትምህርት አለ ዩቲዩብ ላይ። ማኔጅመንት ማድረግ ማትችል ደግሞ ከሆነ ላይክ ማኔጅመንቱ የሚከብደኛል የሆነ ጊዜ ምናምን ነገር ይፈጅብኛል ደግሞ ካልክ ደግሞ የሆነ እነሱን ሶሻል ሚዲያ ማናጀራቸው ሆነ አሁን ያልኳቸው ቅድም ማኔጅመንት ሌላ ነው። ይሄ ደግሞ ሶሻል ሚዲያ ማናጀራቸው ሆነ ማስታወቂያ መፈለግ ሊሆን ይችላል፣ ቶርናመንት ማዘጋጀት ምናምን ሊሆን ይችላልና እሱንም ማድረግ ትችላለች። ይሄ ሁሉ ነገር በነፃ ነው ያለው። እናንተ ጋር ስኪሉ ብቻ ይኖር ነው ቁም ነገሩና ባላችሁ ነገር ጀምሩ። ራሳችሁን ፈታ አድርጋችሁ ረቀቅ አድርጋችሁ ነገራቶችን አስቡ። በተረፈ ጸሎት እያደረጋችሁ መቀጥቀጥ ነው። That's it. Alex, thank you so much for inviting me in, for being my guest. Guys, እንግዲህ አንድ ሺህ ነን ግን እንበዛለን ብለን እናስባለን. We're gonna look up to Alex
And thank you so much. በጣም አመሰግናለሁ. So much nice to meet you. አንደስ ብለኛል. ኤምሲ ሊቨር በድራሱ ስናይ ነበረው ብቻ ሌላ ጊዜ ብቻ ወደፊት ይኖረዋል። ይመቻችሁ. Bye guys. እንግዲህ ጋይስ ጨርሼ አሌክስ እየሸኘኝ ነው. አመሰግናለሁ ስለመጣችሁ ሪፖርት አደረግነው. ቴንክ ዩ አሌክስ. እንግዲህ ጋይስ አሁን ማንኛውም ሰው አይደለሁም አሌክስ ኢንተርቪው ያደረኩ ሰው ነኝ። ይሄን እንዳትረሱ። አረ